አለብሽ። ግን ፍትህን የምትፈልጊው ምንም የማታውቀው እናቴን በማሰቃየት አይደለም። ምንም የማታውቅ? አዎ ቤቲ፣ ምንም የምታውቀው ነገር የለም። እናቴ አልበደለችሽም። መቀጣትም ካለበት ወንድሟ እንጂ እሷ አይደለችም። ትሰማኛለህ? ፍትህ ያጓደለችብኝ እሷ ናት። ሴትነቷን ረስታ ሴትን የበደለ ወንድን በገንዘብ አስመስታለች። ወንድሟ ይህንን ማድረጉ እሷ አታውቅም። ናቲ፣ እንዴት እንዳምነት ትጥራለህ? ቆይ ያቺ የተደፈረችዋ ሴት የት ነው ቤቷ እያሉ መጠቋቆሚያ ሲያደርጉ አንገታችንን ደፍተር ስንሮር የነበረን እኛ ነን። አንተ እኮ እያልክ ያለኸው በዳይ እንደዚህ ከኖረ ተበዳይ በዝምታ እየኖረን ያለው እያልከኝ ነው። እሱን እንዳምነት ሞክራለህ? ዝም አልልም ቤቲ፣ የእናቴን እውነት እየነገርኩሽ ነው። ናቲ ዝም በል። ስለ እናቴ እውነት ነው። እውነት? ቆይ ስለ የትኛው እውነት ነው የምታወራው? እመኝም ቤቲ፣ እናቴ ይህንን በፍጹም አታደርግም። ከፈለግሽ ሄደሽ ፊት ለፊቷ መጠየቅ ትችያለሽ። ትሰማኛለህ? እኔ መጠይቃት በቁሙ አይደለም። እሺ፣ ከሞተች በኋላ ሬሳዋን አጋድሜ ነው። ቤቲ አባዬ እባክህን አባዬ፣ አለሜ ጥላ እንድትሄድ አትፈልግም አይደለም ስትለው በጭራሽ ጥላኝ እንድትሄድ አልፈልግም ትሁት እባክሽ እሺ ካለችሽ አናግራት እያለ ነበር። እና ናታንም ትሁትን ይቅርታ ከጠየቀ በኋላ ሰላም መውረድ እንደሚፈልግ እየነገራት ነበር። እሷም እሺ አታስበው እያለችው ነበር። እና ሰላም ለመውረድ እየሞከሩ ነበር ማለት ነው። እና አለሜ ልትሄድ እንደሆነ ሰምቻለሁ እና ቤት ፍለጋ ልትወጡ። ቆይ እኔ እኮ ቤተሰብ ሊሆን መስሎኝ ነበር። እንዴት እኔን ጨክናችሁ ጥላ ትሄዳላችሁ ብሎ ይነገራል። እና አባዬ ጸቡ ስለተቀያየረ አለሜ ሀሳቧን ትቀይራለች። በቃ ቤቱ መቀየሩን እንተው ለጊዜ እና እማዬ ይመስለኛል እዚህ መቆየትሽ ተስማምቶሻል አይደለ እንዴ እያላት ነበር። ልጅ ምንድን ነው የምታወራው? አሁን ምልክ ነገር አድርገው። ስለዚህ አባዬ እማዬ እዚህ መቆየት ትፈልጋለች። እንግዲህ ሁላችንም እዚህ እንቆያለን፣ አንድ ላይ ቤተሰብ እንሆናለን በቅርቡ ብዬ ተስፋ አረጋለሁ ስትል ትነግረዋለች። ይነግረዋል ማለት ነው። እና አባዬ በዚህ ዜና በጣም ደስ ብሎታል። አዎ ከአሁን በኋላ መቼም አንራራቅም፣ አንድ ላይ የምንሆነው ልጆቼ እያሉ ሲነግረው ነበር። እና አባዬ በጣም ደስ ብሎት ነበር። እና ከኔ ጋር የምትቆዩ ማለት ነው አባዬ ስለው አሁን ለጊዜ እዚህ ትሆናለች፣ ስለዚህ መቼም አትርቀንም ስል ትነግረዋለች። እና አይ በጭራሽ አይሆንም ስትለው ነበር። ምንም ይፈጠር ምንም አሁን ምንም ማድረግ አንችልም፣ ስለዚህ ማድረግ ያለብን አድርገን እንትን ማለት አለብን ስል ገዛኝ ቤትን አርፈሽ የማትቀመጪ ከሆነ እገልሻለሁ፣ ጠብቂኝ። እልቁንስ ለዚህ ቤት አዲስም ብትሆኝም አርፈሽ ተቀመጪ። እልቁንስ እያደረግሽ ያለ ነገር ምንም እየተዋጠልኝ አይደለም ብሎ ይስትበታል። አይ እባክህ ዳሬ ተው እንድሳታርቆ ስትለምነው ነበር። አይ በጭራሽ ይህንን ነገር መስማት አልፈልግም፣ አሁን የምላችሁን ነገር ለማድረግ ትሞክራላችሁ ስትል ትነግረዋለች። እና በመጨረሻ ቤቲም አባዬን አናግሯት ለሳምናት ብጥርም እሷ ግን ከሀሳቧና ከአቋሟ መቼም እንደማትቀየር ትነግረዋለች። እባክሽ ልጄ ስሚኝ እኔን እባክሽ ብሎ ብለምናቱም አይ ምንም የምሰማው ነገር የለም፣ ስለዚህ እባክዎትን ተውን ትሏቸዋለች። እንዲሁም በእናንተ ጨዋታ የምታለልና እኔን ለማታለል የምትሞክሩ ከሆነ መቼም አይሳካላችሁም፣ ስለዚህ ተስፋችሁ ብትቆርጡ ይሻላል በማለት ትስትበታለች። ልጄ እኔ በጭራሽ አንቺን ለማታለልና ለመጉዳት አስቤ አልነበረም፣ ስለዚህ አለሜ ምንም የምታውቁ ነገር የለም እመኝኝ ይላታል። በምልክ ደስ ላይ ነበረ፣ ግን በጭራሽ ማንኛችሁም አላምናችሁም እና ከዚህ ቆይ እኔን እንዳለገባሽ ቤተሰቦችሽን አያውቅም ወይንስ ምንድን ነው? እኔ ቤተሰቦኝ አላልኩም አብሮ አደጌ ነው እባክህ ገዛኝ ስትል ውስጥ ምናለች። አባይም ቤት እጅግ በጣም አደገኛ ነች፣ አለሜን ነው ከመጉዳት ወደኋላ አትልም፣ በማንኛውም ሰዓት ካገኘች እሷም ትጎዳለች፣ ስለዚህ መጠንቀቅ አለብን ብሎ ይነግረዋል። እና አሁንም ቦንቱት ለአለሜ ያላት ንዴትና ጥላቻ መቼም አልቀነሰም አባዬ፣ ስለዚህ አንድ ነገር ማድረግ አለብን ብሎ ተነግረዋለች። እና ታዲያ መፍትሄ ምንድነው የምናደርገው ብሎ ስጠይቀው ማድረግ ያለብን እባክህ ስትለው አላቅም ብቻ ጨንቆኛል እያላችሁ ነበር። እና ማድረግ ያለብን አንድና አንድ ነገር ብኖር አለሜን መጠበቅ ብቻ ነው ትሁት ብሎ ይነግራታል። አባዬ ሰው ልጅ እኮ እስከመቼ ጠብቀው ተሰልቋለ፣ በጣም ከባድ ነው ስል ይነግረዋል። ታዲያ ሌላ ምን ማፍታለ ልጅ? ሌላ መፍትሄ እኮ የለንም፣ ስለዚህ አንድ ነገር ማድረግ አለብን ብሎ ይነግራታል። እና
ቤቢ በጭራሽ ለቤተሰቦቼ እኔ እንደገባሁ መናገር የለብም። ገብቶኛል። በድብቅ ነው አይደለም ያገባሽው ይመስለኛል። ለሀብቱ ወይም ለገንዘቡ ብለሽ ነው ያገባሽው። እባክህ ቤቢ ምንም ነገር ለእህቴ ለህይወቴም ሆነ ለማንም አትናገር ብላ ትዝትበታለች። እና እየተፈጠረ ያለው ነገር ከባድ እንደሆነም አባይ ተገነዘበ። አሁን ላይ ምን ማድረግ እንዳለባቸው እያስቡ ነበር። ስለዚህ ማድረግ ያለብን አንድና አንድ ነገር ብኖር ከሁሉ ነገር አንቺን መጠበቅ ነው እማዬ። እዚህ ደህንነትሽ የተጠበቀ ነው። እዚህ በሰላም እንደምትኖሪ ተስፋ አድርጋለሁ። እዚህ ስለምትኖሪ ደስ ብሎኛል። ለጊዜው እማዬ እዚህ ስለሆንሽ ደስተኛ ነኝ ብሎ ይነግራታል። እና እዚህ እንደሆን ትፈልጋለህ ማለት ነው ስትለው፣ አዎ በደንብ እፈልጋለሁ እዚህ እንድትሆኝ፣ ምክንያቱም እዚህ አባዬ ስላለ ነፃነት ትሰማኛል። እንደፈለግ ወጥቼ እገባለሁ ያለምንም ጭንቀት ይላታል። ስለዚህ እዚህ እንድኖር ትፈልጋለህ ማለት ነው ልጄ ስትለው፣ አዎ በደንብ እፈልጋለሁ፣ ምክንያቱም እዚህ ደህንነቴ የተጠበቀ ነው። ምንም ነገር እንደማትሆን እርግጠኛ ነኝ ልጄ፣ እዚህ ደህና ትሆናለህ ስትል ትነግረዋለች። እሱም እሺ በቃ አንቺ ካልሽ እንግዲህ ምን አድርጋለሁ ቤቱ ፈለገውን እተዋለሁ ብሎ ይነግራታል። አዎ ልጄ እባክህ እንደዛ አድርጎ በቃ ለተወሰነ ጊዜ እዚህ መቆየት ሳይኖርብን አይቀርም ስትል ትነግረዋለች። እሱም ገዛኝም ቆይ ያ ልጅ ማን ነው? የት ነው የምታውቂ? የት ነው የምትተዋወቂ? ምንም ነገር ግን ደስ አላለኝም። አንቺ ሳይሽ እኮ በጣም ነው ደነገጠ። በጭራሽ አገባሽ ባለቤቱን ስልኮ ደርቆን ይቀራል እና ከኔ ደበቅሽ ወይም ደግሞ ከኔ በኋላ አንድ ነገር የምታደርጊ ከሆነ ቤቲ መሞታሽ እየተቃረበ ነው እና በተጠነቀቅ ይሻልሻል። ስጋሽን ዘልዝሌ ነው ለውሽ የምሰጥ እሱን ታውቂያለሽ አይደለ? በማለት እየሳትባት ነበር ማለት ነው። እዚህ ቆያለሁ እያለችው ነበር እና አባዬ በጣም ደስ አለው። ምክንያቱም ስፈልግ የነበረው ዜና እንደነበረ በጣም ደስ ይለኛል ሀሳብሽ ስለቀየርሽ ብሎ ፈገግ ብሎ እያያት ነበር። እሷም በጣም ደስ ይላል። በቃ ቡና ላፍላለች እያለች ታወራ ነበር እና ካሁን በኋላ ቤተሰብ አለኝ እያለ አባዬ በጣም ደስ አለው እና እናቴ ቤቴን ለማናገር ይወስናል። ቤቴ አቋሟን የምትቀይር ሰው አይደለችም። አለሜ ጥፋተኛ አድርጋ እያወቀሰች ነው። እናቴ በጭራሽ ጥፋተኛ አይደለችም። እናቴ ምንም የማታውቅ ነገር ውስጥ ነው የገባችው ቤቲ እባክሽ ብላትም፣ ቤቲ ግን አሻፈረኝ በጭራሽ ሊሰማ ካልፈልግም ይልቁንስ ልፋ ብልክ ነው እያለችው ነበር እና እባክህን እየለመንኩ ነው እያለችው ነበር እና ምንም ነገር ቢፈጠር ምንም ነገር አልሽም፣ ነገር ግን አለሜን ምንም ብትሆን ትውትን ቤቴን ለማናገር ብትወስንም አሁንም ቢሆን አለሜ ምንም ነገር ቢፈጠር ሀሳቧን እንደማትቀይርና እሷን መጉዳት እንደማታቆም ጭምር ትነግረዋለች። ትሁትም እባክሽ በአንድ ጎን ብቻ ሆነሽ አታስቢ፣ አንድ ነገር ብታረግ እኮ አንቺ ራሽ ወንጀለኛ ነሽ እና ተጎጂ የምትሆኝ አንቺ ነሽ ስትላት፣ ትሁት ምንም ቢፈጠር እውነት ስላጎደለችብኝ ምንም ነገር አድርጋታለሁ። ስለዚህ ማንኛችሁም እኔ ልታስቆሙ ልታሸማቁኝ እንዳትሞክሩ፣ ስለዚህ የፈለግኩን አድርጋለሁ ብለ ትስትበታለች። ቤቴ እባክሽ ተረጋግተሽ አስቤ ስትላት ነበር እና አለምን የምታውቀው ነበር መስላት። ነገር ግን አለምን ስለዚህ ጉዳይ ወንድሟ ምን አይነት ወንጀል ስራ አይስራ ምንም የምታውቀው ነገር የለም። ነገር ግን ወንጀል መስራቱን ሰርቶ ከስራ አምጦ እንዲሄድ ረድታለች፣ ገንዘብ ከፍላት። ነገር ግን በጭራሽ ምን አይነት ወንጀል እንደሰራ እንኳን በቁጡ አታውቁም ማለት ነው። እና ስለዚህ እባክሽ ብትላትም ቤቴ በጭራሽ አሁን ቢሆን ይህንን ዝባዝንኬ ከዛ እያለችው አንድ ላይ ወርጭ አታምጡብኝ አልሰማም እያለችው ነበር። አባዬና አለሜ ደስተኛ ሆኖ ካርታ እየተጫወቱ ነበር እና አሸነፈች እንደማልችል ነግሬህ ነበር እያለችው ነበር። አሁ እና ካርታ ተጫዋች ነበር ጎበዝነሽ እያላት ነበር። በመጨረሻ እናቴ ትሁቴ ለማናገር ወሰነ። ትሁቴ ምንድን ነው እናንቺ ነገር እንዴት ነው እንደዚህ የምንዘልቀው? እባክሽን ተረጅኝ እያለት ነበር። እኔ እኮ ምንም አላደረኩም፣ አላኮረፍኩም፣ አልተቀየምኩም። እኔ እኮ ሀሳብን ብቻ ነው ስገራህ የነበረው እያል ታዲያ ቢሆንም እባክሽ ይህንን ነገር በመሀላችን አናስገባ ይላታል። እና ትሁትም እንዳላኮረፈችና ሰላም እንዳወረዱ ሰላም እንድናወርድ እፈልጋሉ ብሎ ይነግራታል። እና ይታረቃሉ ማለት ነው። በመጨረሻ ያው ተጣልተን አልተጣላን እኮ ስትለው፣ ነገር ግን የወትሮ ስሜት ስላልተሰማኝ ለዛ ነው አለችው። ትሁት እባክሽን የሰዎች ነገር በኋላችን እንድንገባ አታድርጊ፣ እኔና አንቺ ብቻ ሰላም እናወርድ ይላታል። እሷም እሺ በቃ ትልና ተስማማና ያቅፋትና ሰላም ያወርዳሉ ማለት ነው። እና ውድ ተመልካቾቼ እንግዲህ በመጨረሻ ናታና ትሁት አንድ ላይ ሆኑ ተመልሶ ማለት ነው። ከመጀመሪያው ያው በስትጋራ ነበር ናቱ ለእናቱ ስትከራከር
ትሁት ደግሞ ለእውነቱ ነበር ስትናገር የነበረው። በዛ የተነሳ ተቀያይሞ ነበረ፣ ግን አሁን አንድ ላይ ሆነዋል ማለት ነው። አንድ ላይ ስለሆኑ ግን በጣም ደስ ብሎኛል። ቤትና ህይወትን አንድ ላይ እያናገር ነበር። እና ናታን እኔ መሄድ አለብኝ ቤቴ ስትመጣ ልሄድ ስን እሺ በቃ ግን መጥፋት አይቻልም ብሎ ደውልልኝ ቤቢ እያለችው ነበር። እናም እሺ ይላታል። ቤቲ ተከትላ እያወራችሁ ነበር። እሱን ነክርካት እንደ ለህይወቴ ወይም ለእህቴ ስትለው ታዲያ እንዴት ብዬ ነው የምነግረው? ይሄን የምነገር ነገር እኮ አይደለም ቤቲ፣ ስለዚህ እኔ ምንም ነገር አልነገርኩትም እያለችው ነበር። እሺ አመሰግናለሁ፣ ምንም ነገር ስላልነገርሽው ደስ ብሎኛል እያለችው ነበር። ግን ይሄን ነገር ወዴት እየሄደ ነው ቤቲ እየገባኝ አይደለም ስትለው አይ እባክህን በቃ አሁን ጊዜ ምንም ነገር አትጠይቀኝ፣ ግን ለእህቴ ብቻ ምንም ነገር አትበለው እያለች ነበር። ትሁት ከናታን ጋር እያወራች ነበር እና አሁን ደስታ እና እህቴ ምን እያለች ነበር እባክህን ንገረኝ ብላ ስትጠይቀው ነበር። አይ ምንም እኮ አላለችም ስል ቤቢ እባክህን ለማሸታት ሞክር፣ እህቴ ጋር ከኋላ ወጣ ያወራችው ነገር እንዳለ እርግጠኛ ነኝ ሲል ይነግራታል። አይ ልጄ ምንም እኮ አላወራንም ስትለው ስለው ነበር። አይ እባክህን አትደብቀኝ፣ እውነቱን ንገረኝ፣ ቆይ በማላችሁ ምን የተፈጠረ ነገር አለ ያለች ነገር አለ እንደ ስትለው ኧረ በጭራሽ ምንም ያለችው ነገር የለም ሲል ይነግራታል። ነገር ግን ምንም ጥሩ ስሜት እየተሰማኝ አይደለም፣ አለሜን በአስቸኳይ መግደል አለብን፣ ምክንያቱም ስራ ላይ እንቅፋት እየሆነችብኝ አስቸግራለች ስል ይነግራል። ቤቲም በዚህ አጋጣሚ ይህን ዜና ሲሰማ ደስተኛ ትሆናለች። ምክንያቱም ከመጀመሪያም አለሜን ማስወገድ ስለምትፈልግ አለሜን ለመጉዳት ስታስብ ራሷ እንደማትጎዳ ተስፋ አደርጋለሁ። ምክንያቱም እናቴ ምንም ነገር ስታደርግ ቆሜ አላያትም። እናቴ ምንም ነገር የምታውቀው ነገር የለም አባዬ እሺ ብላ ስላናገርክ ደስ